ሰላም እንዴት ናችሁ? ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? በአዲስ መልክ መተናል። እንግዲህ እናንተም ደግሞ ሰፖርት እያደረጋችሁ የእናንተ ሰፖርት ሲጠፋ ከዩቲዩብ ላይ ጠፋን ማለት ነው። ማን ነው ቆይ እንድትለጠጡ የሚፈቅድላችሁ? ስለዚህ ሁላችሁም ከኔ ጎን በመሆን ዩቲዩብን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በመጻፍ አበረታቱን። ይህንን ቪዲዮ ላይክ በማድረግ ጀምሩ። አፍጣቴ ፎሎ ላይክ አድርጉ። የእናንተ አንድ ላይክ፣ አንድ ፎሎወር እና አንድ ኮመንት እኔ ደግሜ አንድ ቪዲዮ እንድሰራ ያደርገኛል። ስለዚህ ሁላችሁም ከኔ ጎን በመሆን ሰብስክራይብ በማድረግ አበረታቱኝ። ተመልሼ እመጣለሁ፣ የትም እንዳትሄዱ። ሌትስ ጎ። ማኑ ትልቅ ማኑ አለቃ አቅም ያለው ለሁሉ አደጋ ፎሎ ላይክ አድርጉ። ማፍጠታኛል ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኒካ ወይኔ ባላችሁ ማኑ ትልቅ ማኑ አለቃ አቅም ያለው ለሁሉ አደጋ ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኒካ ተምራሉ ለመጣል አይችሉም ስራቸው መዛል ወራትማ ይችሉበታል ግን አይደፍሩም ተግባሩ ይታል ቃል ቢበዛም ይጨነቃል አይተኛም እንቅልፍ ይደነግጣል። የኔናት በቃ አጥፍቻለሁ ይቅርታል። ኧረ ተወኝ እናት ምንድነው 10 እያጠፋ ይቅርታ አስተላልፋ በቃ አትፈልግም ተዋት አጭቅጭቃት ይገኛል። ያንቺ ምን አገባሽ? ቆይ ያምሻል ወይስ እንዳንቺ ቆማ እንድትቀር ነው እንደምትፈልጊው? አጠፋ ይቅርታ አላት አንድ ሲጀመር እድለኛ ናት ይሄን የመሰለ ጀግና ስላገኘች ልትጎራ ነው እንጂ የምትገባው ይቅርታ ትላታለች እንዴ? ተሳስቼ ነው እንዴ መስታታ መርጠሽ ይኸውልሽ እኔ አሁን አስመረጥሻለሁ። እስታይልማ ትቀልዳለህ እንዴ? የወንዶች ጉዳይ የሚኮራበት ምርጥ አባላችን መርጦ እንትን ማለት ሲችል ምን ይቅርታ አስጠየቀውማ? ኧረ በስመ አብ! እንደዚህ አይነት ጓደኛ ይስጣችሁ። ባይዘው እንደዚህ አይነት ጓደኛ ካለማ ከሁሉም ነገር ነው ፕሮቴክት የሚያደርግ። አዲስ ሙዚቃ ተለቋል። ሆፕ ኢንተርቴይንመንት ቤንዚን ናፍጣ ከየት ይምጣ ረዳት ታክሲ መልሲ አይመልሲ እግሪ ምኻድ ጀሚራ አይና ገና አልበም ይሰራል። ምን አይታችሁ ነው? አልበም ይሰራል። በዚህ ሁኔታ ማን ሁሉም እግረኛ ይሆናል። በቃ እኩልነታችን ይከበራል ማለት ነው። ጊዜ ተቀይሮ ምን ክፉ ቢመጣ ጅስና ነበርን የማንጠጣጣ ያን ጊዜ አስቤ በስድስት ባልፍቀን ላፊስ መጣ። እሺ ማንን በላችሁ ደግሞ እናንተ? አስፈሪው ጀማ ከኢትዮጲስ ወይስ ኤምቢሲ 3 ጋንግ ናችሁ? እኔ በእናንተ ቀይዋ ስል ነበር እንዴ እስከ ቅርብ ጊዜ ድረስ ራሱ በቃ ማዳመጠው ሙዚቃ ቢራ ታምራለች ነበር። ያዘው ፍለጠው ግን አታክ ምናምን ጥምር ውዝውዛ። አሁን እማማ ኢትዮጵያዬ ቀጣይ የሚረከብሽ ትውልድ ይሄ ነው ወይ ነው ጥያቄው? እንዴት ገና ኮሌጆች ናችሁ ምናምን ነገር ውጡ፣ እግር ኳስ ተጫወቱ፣ ብይ ተጫወቱ፣ ተረት መጽሐፍ አንብቡ ምናምን ምግብ ምናምን ገና ልጆች ናችሁ እኮ። እኔ በእናንተ እድሜ እኛም ከብዶናል። ማን ትውልዱ የድሪል ትውልድ ምን ነካቸው? ድሪል እያለ በየትኛው መንገድ በቃ አለቀ። ትውልዱ ከሽፏል። እርጉዟ ሚስቴን ውሎ ማስመሰል። ደህና አደርሽ ፍቅሬ? ምን ያስጨዋል? ገና መንጋቱ አይደል እንዴ? ምን ይመስላል? እዚህ ቤት ምንም የሚበላ ነገር የለም እንዴ? ኧረ ቺክን አለልሽ። ቺክን ቢ አሪፍ እኮ ነው። ቺክን ኧረ እዚህ ቤት ግን ምን አይነት ነገር ነው የሚሰራው? ናጠገቤ እዚህ ጋር ተኛ። ቦታው ሞልቷል እኮ ማይቱ ጋር ነው ተኛው። ወፍራም ነሽ እያልከኝ ነው? ተዘረጥሽ ሰበብዬ። ኧረ ፍቅሬ ወፈርኩኝ እንዴ? ኧረ ደህና ነሽ ንክር እኔ ለማጽናናት ብለህ ነው ብለህ ፍቅሬ የሆነ ነገር እየፈሰሰኝ ነው። ምን እንደሆነ አላውቅም። እማዬ ጋር ደውል። ሄሎ እማዬ፣ የሆነ ነገር እየፈሰሰኝ ነው። ምን እንደሆነ አላውቅም። ከፊቴ ውስጥ ኖርማል ነው? እሺ በቃ ኖርማል ነው ብላኛለች። ኖርማል ነው
እስከሰይ እንኳን ማዘሬም እንኳን ኑሩ ማን ካረገዘችው ያስረገዛት እኮ ተሰቃየ። ቢቀርስ የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሀሳብ፣ በጣም ወድጄዋለሁ። ምርጥ ነው። ወድጄዋለሁ ማለት ማጋነን አይሆንብኝና እያንዳንዱ ተጫዋች እኛ ጋር ሰነፍ የሚባል ተጫዋች የለም። አረጋኸኝ ማለት ሪጎሬ በቴስታ የሚያገባ ሰው ነው እና አለባቸው ደስ የሚለው ርህሩህም ተጫዋች ነው። ጠይቆ ነው በረኛን የሚያገባው። የኔ ወንድም ቤት ይሻልሃል። ተጫዋቾቹን አስረድቶናል ተስፋዬ። አሁን የቀረው ኪፐሩ ነው፣ እሱ ነው ማለት ነው። እንኳን ኳስ ጋቢ አይዝ ኮሜንት አሰጣጥ ድሮ ላይ ቀረ። እነዚህ የድሮ ሳይሆኑ ያሁኑ ናቸው። ኮሜዲ ይዘር ኤአይ ነው በማርያም አዎ ይሄ ነገር ኤአይ ነው አይኔ ነው ወይስ ምንድነው? አረ ይመቻችሁ። ኤአይ ካልሆነ እዛ ኮሜዲ ተጀምሯል። መንሱር ጀማል ደግሞ ላይቭ ይጀምርልን። ኧረ ቲቸር መች አደገ? ይህን ጥፍር ትነቅላላችሁ ወይ ከዚህ ትምህርት ቤት ነቅላችኋል? እሺ ቲቸር ይሻላችኋል። እናንተ ካንተ ምንም አልፈልግም። የቤተሰብ ስልክ ብቻ ስጠኝ። 0911 12 13 14 የብሩክ ወላጅ ነው። ማን ነው ብሩክ? አቴማ ስልክ ነው የሰጠኝ። አረ በቢስ ሜኑ የሚያውቁኝ አንድ ጊዜ ላስረዳቸው። ቆይ ሄሎ አችና ያቸራ ደረጃ አቡቹ ነኝ። 6 አቡቹ ስታይል ቆይ ግን ልጆት ለምንድነው ጸጉሩን የማይቆረጠው? ኪድዬ ነው ሰፈር ውስጥ ቅጽል ሰው ማለት ነው። መላጣው ነው። ከዚህ በላይ አንገቱን ይቆረጥ። ነገ ካልተቆረጠ ግን ያው ወደ ቤት ነው መልሰው። ተማራል ተማሪ ደግሞ ና በለው፣ እዚህ አብረን መርሻለን ና በለው። እናቴ አንዳንድ ጊዜ ወደ አይምሯችን በችግር ሰዓት የሚመጣ ነገሮች ግን የተመታ እግዚአብሔር የተመታ በቃ ስለ ምን ሰዓት ነው አሁን እየመጣለት? ባልሽ ቤት ስልኩን ጥሎ ሲወጣ አበባ ብሎ ልብ ቅርጽ ሄሎ፣ ይቅርታ ሎሌን ታገናኘኛለሽ? ይቅርታ የኔ እህት ፍቅረኛው ነኝ። አንድ ያቀብዩ የኔ እህት፣ እኔ ደግሞ ባለቤቱ ነኝ። እየቀለሽብኝ ነው። ላለፉት 10 ወራት ፍቅረኛዬ ነበረ የኔ እህት። እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር። ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ። እሺ የመብራት የዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይተፋታል። ይሄ ሁላ የምታደርጊው አንቺ ነሽ? አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያግዝ የነበረው ውሻ። ለወንድም ያለሽን ፍቅር ላይ ብዬ ነው። ታናሽቱ ነኝ ልፈትልሽ ብዬ ነው። እየቀለኩ ነው። እሺ ወንድሜ ሲመጣ ይደውልልሻል። ለትንሽ ከህይወታችን ጥሩ ሰዓት ነበር። ይህ በየቦታው ስልኩን እየጣለ ይሄዳል። ይሰር ወዲሲ ምንድን ነው ያለችው? ለትንሽ ከህይወታችን ጥሩ ሰዓት ነበር። ኑሮ ከባድ ነው። እንደዚህ ኑሮ በዘዴ ካልሆነ አይገፋም። በቃ ዳኛው ቢጫ ከሰጠ ተቀበሉ፣ ዴችም ከሰጠ ተቀበሉ። የታክሲውናል ኳስ ደግሞ ሲሻማ ማለት ነው። አንተ እየሮጥክ ወደ እኔ ነው የምትመጣው። እንዴ እየጠብቃለሁ ገሽተህ ትመለሳለህ ማለት ነው። እሺ ኮች ሲሰጥ ደግሞ ምታ እስክስታ
ሸላማ የጠፋማ ሜዶስ ኳስ ደግሞ ልቀቅ። ዋይፋይ ባይኖር እንኳን በዳታም ቢሆን እንድትለቅ እፈልጋለሁ። ይኸውልህ ፋውል ደግሞ ስራ ካልሰራ ማንንም አይከፍልም ታውቃለህ። በሚገባ አውቃለሁ። ጎበዝ። ይኸውልህ እንደ ኤርፖርት መንገድ ዘግታችሁ ተጫወቱ። ተሳስተ ደግሞ አንድ ተጫዋች እንዳትጣለፍ። ይኸውልህ ጠለፍክ ማለት ጥምቀት አልፏል። አሁን ጥልፉን ማንንም አይገዛ። ለበረኛው ራሱ ንገሪው ሲመታባ አደራን እንዳትተፋ በለው። ተሳስተ እንዳትተፋ። ተሳስተ ብትተፋ እንኳን በጫማ አጥፋው በለው። አክታ ደግሞ አይቻልም። አንተ ራሱ ኳስ ስታገኝ ቶሎ አቀብል ለዳኛው የሻይ። እሺ አደርጋለሁ። ካንተ ማይመቸኝም ባህሪ ታውቃለህ። ለዛ ነው ማስቀምጥ ቤንች አይሎጋ ካልተባለ አታገባም። ዛሬ ግን አዋራው ጨሰም ሲባል ቢሆን እንድታገባ እፈልጋለሁ። ይኸውልህ ኳሷን አባራት ያዛት፣ ተግባባት፣ ፍቅረኛ አድርጋት፣ ሽማግሌ ልካ አግባት። አንደኛ ሚዜ ከፈለክ ነው ያለው። ኦፍሳይድ ራሱ ግርን ሳትታጠብ እንድትገባ። እሺ ኮች ያልከውን ሁሉ አደርጋለሁ። ጎበዝ። ንገራቸው ደግሞ ኳሱን በጭራሽ እንዳትበሉ፣ ተቀባበሉ። ቶሎ ተቀባበሉ። እኔ ሲመቸኝ እየገባው እተኩሳቸዋለሁ ማለት ነው። ኮርና ካገኘን ደግሞ አንተ አንሰው ካልቻልከው ደግሞ ሌላ ሰው ያንሰውና ያናግረኝ። ኳስ ደግሞ ስታገኝ ቶሎ አውጣ። ኩፖን እኔ እሰጣለሁ። እሺ ጎበዝ። የአመቱ ምርጥ ኮች በቃ በዚህ ሁኔታ ከሆነ የሚቀረው ነገር የለም። ያገባል፣ ባይዶጋም ቢሆን ያገባል። ከአቅም በላይ እየሆነ ነው የምልህ። ሳሌ ሸቤ ላይ ፎቶ ሲነሳ ተነሳ፣ ፎቶ ልትነሳ ነው። እያለቀሰ ነው። ተነስ፣ ፎቶ ልትነሳ ነው። አታትነፈር፣ ቀጥ ብለህ ቁም። መንሱር ነው እናቴ። አትዝም ቁም፣ ፎቶ ልትነሳ ነው ተባልታል። ሂድ በቃ ጨርሰህ። መንሱር ሽሮ አለ እንዴ? ሂድ። ምን ሽሮ ነው? ሽሮ አለ በማንቀሳሰር ዲግሪ ማስተርስ አለው ይሄ እግዚአብሔርን። ዛሬ ቪዲዮአችን ይሄን ይመስል ነበረ። እናንተም ፈታ ዘና እንዳላችሁ እኔም እርግጠኛ ነኝ፣ እናንተም እርግጠኛ ናችሁ። ስለዚህ ከዚህ በኋላ እንደዚህ አብረን እንድንቀጥል የሚያበረታታ ኮሜንት እና ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብረን እንቀጥላለን። ፈታ ዘና የሚያደርጉ ቪዲዮዎችን ይዤ ለመቅረብ እሞክራለሁ። እኔ ማገዝ የምትፈልጉ ደግሞ አካውንት ከስር አለ፣ እሱን ፎሎ በማድረግ አግዙ እና እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ